አሰላሙ አለይኩም ሀዋይቢ እንዲሁም የሌላ ሃይማኖት ተከታዮች እንደምን አላችሁ? ሰላማችሁ ብዝት ይበልልኝ። ለዛሬ ዘለች የመጣው የፓንኬክ አሰራር ለየት ያለ ጣፋጭ ቀላል እና ብዙ ግብአት የማያስፈልገው እንደገና ጣፋጭ የሆነ ኬክ በሉት። ማሻአላ ተባረከላህ ነው። ስፖንጅ የሆነ ነው። ትወዱታላችሁ ብዬ አስባለሁ። እኔ በጣም ነው የምወደው። እዚህ ያለው ቤተሰቦቹም በደንብ ነው በጣም ነው የሚወዱት ማለት ነው። እና 2 እንቁላል፣ 4 ማንኪያ ወተት፣ 3 ማንኪያ ዱቄት እንዲሁም ቫኒላ እንጠቀማለን። ቤኪንግ ፓውደር አንጠቀምም። 2 እንቁላል ያዘጋጀ ነው። ስኳሩ ለብቻው ቢጫው ለብቻው እንለያለን። በእንደዚህ አይነት መልኩ ማለት ነው። በእንደዚህ አይነት መልኩ ከለየን በኋላ ደግሞ ቢጫው ላይ ግብአቶች እንጨምራለን። ኢንሻአላህ እስከመጨረሻ ከኔ ጋር ቆዩ። ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ያረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ነገር ስለቅ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። የምታበረታቱኝ ሁላችሁም አላህ ያክብርልኝ ኢንሻአላህ። አሁን ቢጫው ለብቻው ነጩ ለብቻው ካረግን በኋላ ወተቱን ቫኒላ እንጨምራለን። ከዛ በኋላ በእንደዚህ አይነት መልኩ እናዋህደዋለን። ካዋህድነው በኋላ ደግሞ 3 ማንኪያ ያዘጋጀነው ዱቄት እንጨምርበታለን። ከዛ በእንደዚህ አይነት መልኩ ካዋህድነው በኋላ ደግሞ ይሄንን ከተዋህደ ለብቻው እናስቀምጠውና ምን እንጨምራለን? ነጩ ለብቻውን ያደረግነው የኬክ ማሽን አለ አይደል? በሱ እንመተዋለን። ነጩ በኬክ ማሽን በደንብ ከመታ ነው በኋላ ስኳር እንጨምራለን። ስኳር የምንጨምረው 3 ማንኪያ ነው የተጠቀምኩት። እናንተ እንደምትፈልጉት የጣፋጭ አይነት መጨመር ትችላላችሁ። ከዛ አሁን 1 ማንኪያ ጨምራለሁ። ከዛ በኋላ መተዋለሁ። ተመልሼም ከመታሁትም በኋላ እጨምራለሁ። ለምን ስኳሩ እንዲሟሟ በአንዴ ሳይሆን 3 ጊዜ ነው የምጨምረው ማለት ነው። 3 ማንኪያው እና ስለወደድኩትኝ በጣም ጣፋጭ ስለሆነ ነው ላካፍላችሁ የፈለኩኝ። ኢንሻአላህ በጣም ነው የምትወዱት፣ ሞክሩት። አያችሁ በደንብ ከተመታ በኋላ ያስታውቃል በደንብ እንደተመታ። አያችሁ ነጩ እንዴት እንደተመታ። ከዛ በእንደዚህ አይነት መልኩ ትንሽ እየወስደን በእንደዚህ አይነት መልኩ እናዋህደዋለን፣ ቀስ እያደረግን ማለት ነው። ከዛ ካዋህድነው በኋላ ደግሞ የቀረው ነጩ አለ አይደል? እዛው እንገለብጠዋለን። ከዛ ሁሉንም አብሮ እንዲዋሃድ እናረጋለን። በእንደዚህ አይነት መልኩ በደንብ ካዋሃድ ነው በኋላ እኔ የተጠቀምኩት ኪስ ኖርማል ኪስ ነው የተጠቀምኩት። እናንተ ይሄንን ለጣፋጭ የምንሰራበት ያለው ኪሱ የሚሸጥ የተዘጋጀ እሱ መጠቀም ትችላላችሁ። ካልሆነ ደግሞ ሰው ባለው ነው በእንደዚህ አይነት መልኩ ልትጠቀሙ ትችላላችሁ። ወፍራም ስለሆነ በእንደዚህ ነው አመች የሚሆነው ማለት ነው። በኪስ ዝም ብለን በማንኪያ ምናምን ብናረገው እንደምንፈልገው ቅርጽ ላይ ወጣለን ይችላል። አመች አይደለም ወፍራም ስለሆነ። አሁን ትንሽ ዘይት አድርገን በደንብ እንቀባዋለን ማለት ነው። መጥበሻችን በጣም ደግሞ እሳቱን ቀስ ብሎ መሆን አለበት። በጣም ቀስ መሆን አለበት። እሳቱን እንዳትለቁት። አሁን ትንሽ የውሃ ከዳርዳሩ እናደርግበታለን። በእንደዚህ አይነት መልኩ ካረግን በኋላ እንከድነዋለን በእንፋሎቱን እንዲበስልልን ማለት ነው። አያችሁ ማሻአላ ተባረከላ። በእንደዚህ አይነት መልኩ ደግሞ እንደገና ምን እናደርጋለን? ትንሽ የውሃ አድርገን እንከድነዋለን። አያችሁ ይሄን በትልቁ ነው ያደረኩት። ትልቁን ከፈለጋችሁ እንደዚህ አይነት መልኩ 2 ይወጣላችኋል። እንደገና ከፈለጋችሁ በትንንሾች ደግሞ በእንደዚህ አይነት መልኩ መጠቀም ትችላላችሁ። አያችሁ ትንንሾቹ ራሱ ማሻአላህ ናቸው። ከፈለጋችሁ ከዚህም የወፈረ ማድረግ ትችላላችሁ። ላይውን መጨመር ትችላላችሁ።
እና በጣም ወፍራም ከፈለጋችሁ ላዩን ጨምራችሁ በጣም ወፍራም ይሆናል ማለት ነው። አያችሁ አሁን በእንደዚህ አይነት መልኩ እንገለብጠዋለን። እኔ ማር ነው የጨመርኩበት። እናንተ የምትፈልጉትን ጣፋጭ እናንተ ይሄን እወደዋለሁ የምትሉትን ጨምራችሁ ቁርሳችሁ መብላት ነው የሚጠበቅባችሁ። ማሻላ ተባረከላ ነው። በጣም በጣም ትወዱታላችሁ። ሞክሩት እላችኋለሁ። ለዛሬ ይሄን ይመስላል። እስኪ ቆርሰን ደግሞ እንየው። ኬክ ነው፣ ማሻላ ነው። በጣም ትወዱታላችሁ። አያችሁ እና ሐዋይቢ ለቁርስ በእንደዚህ አይነት መልኩ ቀለል ባለ ብዙ ግብአት በማያስፈልገው መብላት ትችላላችሁ። ለዛሬ ይሄን ይመስላል። አስተማሪ ሆኖ ካያችሁ ላይክ አድርጉ። ሰብስክራይብ ያላረጋችሁን ካላችሁ ሰብስክራይብ ያረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ነገር ስለቅ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ እናንተ ምን የምትጀር ያቆየን። ባይ ባይ።